አሜሪካም ንጉሱን ስትደግፍ it was an institutional arrangement በኢህአዴግ ጊዜ ራሱ ብንወስድ መለስ ቻይናና አሜሪካን ሲያጫውት መለስ እንደ የተቋም የኢንስቲትዩሽን ሄድ ነበር ዲል ሲደረግ የነበረው የሚሰራው ነገር ፎርማል ነው ኢንስቲትዩሽናል ነበር ኢሚሬቶቹ ለየት ያለ ስትራቴጂ የሚጠቀሙት ተቋም ለተቋም አያደርጉትም ግንኙነቱን መንግስት ለመንግስትም ሀገር ለሀገርም አይደለም ግለሰብ ነው ለምን ነው ግለሰቦችን ፒክ ያደርጋሉ እነኛን ግለሰቦች በጥቅም ይዟቸዋል ጥቅማቸው ስልጣን ላይ መቆየት ሊሆን ይችላል መክበር ሊሆን ይችላል እነዛን ሰዎች ይዙና በእነኛ ሰዎች ነው ምንድነው ጥቅማቸው ኢትዮጵያ ውስጥ ሆነ ሌላ ቦታ አንዱ የማዕድን ስራ ነው ሁለተኛው የመሬት ስራ ነው ሶስተኛው ኢንፍሉዌንስ የማስፋት ስራ ነው ከኔሽን ስቴት ጋር ከተቋም ጋር የሚደራደሩ ከሆነ የሚከፍሉት ዋጋ ትልቅ ነው ዛሬ ሱዳን ውስጥ ተሰደው ሱዳን ውስጥ ከመንግስት ጋር ቢደራደሩ መንግስታዊ ነው ኮራፕሽንም ቢኖረው ራሱ የሚሸጠው ወርቅ በሙሉ ዋጋው ከፍ ይላል ምክንያቱም ሶቨሬን ስቴት ሉዓላዊ ከሆነ ሀገር መንግስት ጋር ስታደርግ ምንም እንኳን ያልዋላዊ ሀገር ቢዳከም ዓለም አቀፋዊ እውቅና ስለሚኖረውና ቅቡልነት ስላለው የመደራደር አቅም ባርጌኒንግ ፓወሩ ሃይ ነው ከፍ ያለ ነው ነገር ግን መንግስታዊ እውቅና የሌለው የመንግስታዊ ባህሪ የሌለው ኃይላት ጋር ዲል በመታደርግበት ጊዜ ዋጋው ከፍ ይላል ለዚህ ከዚህ ሆነ ሳምንት ነው የሚያደርጉት የራሻና አሜሪካ ወይ ሌሎች ድሮ ኔሽን ቢልዲንጉ በእነሱ ሼፕ እነሱን በሚጠቅም መልኩ ሀገር ግንባታው በዛ እንዲሄድ ኢኮኖሚው በዛ እንዲሄድ ወታደራዊ ተቋሙ በዛ እንዲሄድ ነበር የፈለጉት አሁን እንደዛ አይደለም የናሽናል ዲስትራክሽን የኔሽን ቢልዲንግ ሳይሆን ናሽናል አሜኪንግ ነው ስቴት ሜኪንግ ሳይሆን ስቴት አሜኪንግ ፕሮጀክት ነው እየሰሩ ያሉት ምክንያቱም ያለውን ስቴት በማዳከም በተለያየ ቡድን በመከፋፈል እነዛን ቡድኖች አንድ ለአንድ እያጋጩ በርካሽ ዋጋ ሎያልቲያቸውን ሪሶርሳቸውን የመግዛት ስራ ነው እየተሰራ ያለው እና ሊቢያ ውስጥ የሆነውን ብታይ ሊቢያ ፓወርፉል ስቴት ነበር ከተከፈለ በኋላ ተመልሶ አንድ እንዳይሆን ነው የሚሰራው እና ኢትዮጵያ ውስጥ መንግስት አይደለም ኢትዮጵያ መንግስት አይደለም እየደገፉ ያሉት ሞገስ ተሳሳተ ኢትዮጵያ ውስጥም ሽፍታ ነው እየደገፉ ያሉት እንደ መንግስት አክት የሚያደርግ ተቋማዊ አሰራር የሚከተል መንግስት ቢሆን መንግስት ማለት ምንድነው መንግስት ማለት ተቋም ማለት እኮ ነው መንግስት ማለት ስምምነት ሲፈርም ተቋማዊ አመለካከት አካሄድ የሚከተል የሚደረጉ ድርድሮች የሚደረጉ ስምምነቶች ኦፊሻል የሆኑ ናቸው ምንድነው የኛና ዩኤኢ ስምምነት ወደዘተ አይተነው እናውቃለን ምንድነው እየተጠቀምን ያለ ነው አንድ ነገር መርምሩ እስቲ ባለፉት 7 ዓመት አይደለ አብይ ከመጣ ወዲህ ዩኤኢ በ10 ቢሊዮን ዶላር ኢትዮጵያ ላይ አውጥቻለሁ ትላለች ከነሱ የሰማሁትን ነው it's not propaganda where did they invest that money እስቲ የሰሩልን መንገድ እስቲ እነሱ የገነቡትን ፋብሪካ እንየው where is that አንድ እዚህ የለጋሃር ፕሮጀክት ብሎ አንድ ጊዜ በጣም ያሞቁታለች አንድ ቢልዲንግ ብቻ ነች ያለቀችው ከዛ በዛ ጊዜ ውስጥ የኛ ሀገር ነጋዴዎች ማአት የአፓርትመንት ኮምፕሌክሶች ሰርተዋል ሶ ዲሉ አብይን የሚደግፉት የኢትዮጵያ መንግስት ለመደገፍ አይደለም እኔ በተደጋጋሚ ይሄ ግንኙነት ስቴት ቱ ስቴት ይሁን የአብይ ሊደርሺፕ ስታይል በጣም ተመችቷቸዋል ምክንያቱም የሽፍተኝነት ግለሰብ ሀገራዊና ተቋማዊ ሳይሆን ግለሰባዊ ነው ለምሳሌ ሲሄድ ውጭ ጉዳይ ሚኒስትሩን ይዞ አይሄድም ተቋምን ይዞ አይሄድም እሱ የሚያደርገውን ነገር ሌሎች ተቋማት አያውቁትም ምን ስምምነት እንዳላቸው አያውቁትም he is exactly the kind of leader they want to cultivate በየቦታው በየቦታው የሚያደርጓቸው አማጺያን ወይም ደግሞ በነጋ የሚደግፉት አማጺም እኮ አይዲዮሎጂካሊ ድሪቨን አይደለም ማወቅ ያለብህ የሚደግፉት አማጺ ምን አይነት መሰለ ሪሶርስ ኤክስትራክሽን ላይ ፎከስ ያደረገ በያዘው አካባቢ ላይ መንግስት አቋቁሞ የጤና ተቋም መንገድ ተቋም አድርጎ ሀገር ገንጥሎ ሀገር የመገንባት ጊዜ ስጠኝ ይሄን ኤክስፔሪንስ ከዚህ የነበሩ አማጺያን ወይ የማከላዊ መንግስትን ገልብጠው የማከላዊ መንግስት መሆን የሚፈልጉ ናቸው ወይ ደግሞ የአንድን ሀገር የተወሰነ ክልል ገንጥለው አዲስ ሀገር ለመገንባት ይፈልጉ ናቸው
these are both nation building rebels የኔሽን ቢልዲንግ ኦብጀክቲቭ ያላቸው አማጽያን ናቸው። አሁን ግን እነሱ የሚደግፏቸው የተወሰነ ቴሪቶሪን ይይዙና እዛ አካባቢ ያለን ማዕድን እዛ አካባቢ ያለን የግብርና መሬት ለኢሚሬቶቹ አሳልፈው የሚሰጡ ናቸው። እነዚህ ኃይሎች ሉዓላዊ እንሁን ብለው ሲሄዱ ራሱ አይደግፏቸውም። ምክንያቱም ሉዓላዊነት ካገኙ ዋጋቸውን ከፍ ያደርጋሉ ማለት ነው። የመደራደሪያ አቅማቸውን ከፍ ያደርጋሉ ማለት ነው። እና ለምሳሌ አሁን ኢሚሬት ለረጅም ጊዜ ከሶማሊላንድ ጋር ግንኙነት ነበራት። አሜሪካም ንጉሱን ስትደግፍ it was an institutional arrangement። በኢህአዴግ ጊዜ ራሱ ብንወስድ መለስ ቻይናና አሜሪካን ሲያጫውት መለስ እንደ የተቋም የኢንስቲትዩሽን ሄድ ነበረ ዲል ሲደረግ የነበረው። የሚሰራው ነገር ፎርማል ነው፣ ኢንስቲትዩሽናል ነበር። ኢሚሬቶቹ ለየት ያለ ስትራቴጂ የሚጠቀሙት ተቋም ለተቋም አያደርጉትም ግንኙነቱን። መንግስት ለመንግስትም ሀገር ለሀገርም አይደለም፣ ግለሰብ ነው። ለምን ነው ግለሰቦችን ፒክ ያደርጋሉ? እነኛን ግለሰቦች በጥቅም ይይዟቸዋል። ጥቅማቸው ስልጣን ላይ መቆየት ሊሆን ይችላል፣ መክበር ሊሆን ይችላል። እነዛን ሰዎች ይይዙና በእነኛ ሰዎች ነው ምንድነው ጥቅማቸው? ኢትዮጵያ ውስጥ ሆነ ሌላ ቦታ አንዱ የማዕድን ስራ ነው። ሁለተኛው የመሬት ስራ ነው። ሶስተኛው ኢንፍሉዌንስ የማስፋት ስራ ነው። ከኔሽን ስቴት ጋር ከተቋም ጋር የሚደራደሩ ከሆነ የሚከፍሉት ዋጋ ትልቅ ነው። ዛሬ ሱዳን ውስጥ ወሰደው። አሁን ሱዳን ውስጥ ከመንግስት ጋር ቢደራደሩ መንግስታዊ ነው። ኮራፕሽንም ቢኖረው ራሱ የሚሸጠው ወርቅ በሙሉ ዋጋው ከፍ ይላል። ምክንያቱም ሶቨሪን ስቴት ሉዓላዊ ከሆነ ሀገር መንግስት ጋር ስታደርግ ምንም እንኳን ያልሉዓላዊ ሀገር ቢዳከም ዓለም አቀፋዊ እውቅና ስለሚኖረውና ቅቡልነት ስላለው የመደራደር አቅም ባርጌኒንግ ፓወሩ ሃይ ነው፣ ከፍ ያለ ነው። ነገር ግን መንግስታዊ እውቅና የሌለው የመንግስታዊ ባህሪ የሌለው ኃይላት ጋር ዲል በምታደርግበት ጊዜ ዋጋው ከፍ ይላል። ለዚህ ከዚህ ሆነ ምንድነው የሚያደርጉት? ራሽያና አሜሪካ ወይ ሌሎቹ ድሮ ኔሽን ቢልዲንጉ በእነሱ ሼፕ እነሱን በሚጠቅም መልኩ ሀገር ግንባታው በዛ እንዲሄድ፣ ኢኮኖሚው በዛ እንዲሄድ፣ ወታደራዊ ተቋሙ በዛ እንዲሄድ ነበር የፈለጉት። አሁን እንደዛ አይደለም። የናሽናል ዲስትራክሽን የኔሽን ቢልዲንግ ሳይሆን ናሽናል አሜኪንግ ነው። ስቴት ሜኪንግ ሳይሆን ስቴት አሜኪንግ ፕሮጀክት ነው እየሰሩ ያሉት። ምክንያቱም ያለውን ስቴት በማዳከም በተለያየ ቡድን በመከፋፈል እነዛን ቡድኖች አንድ ለአንድ እያጋጩ በርካሽ ዋጋ ሎያልቲያቸውን ሪሶርሳቸውን የመግዛት ስራ ነው እየተሰራ ያለው። እና ሊቢያ ውስጥ የሆነውን ብታይ ሊቢያ ፓወርፉል ስቴት ነበር። ከተከፈለ በኋላ ተመልሶ አንድ እንዳይሆን ነው የሚሰራው። እና ኢትዮጵያ ውስጥ መንግስት አይደለም ኢትዮጵያ መንግስት አይደለም እየደገፉ ያሉት። ሞገስ አትሳሳት። ኢትዮጵያ ውስጥም ሽፍታ ነው እየደገፉ ያሉት። እንደ መንግስት አክት የሚያደርግ ተቋማዊ አሰራር የሚከተል መንግስት ቢሆን መንግስት ማለት ምንድን ነው? መንግስት ማለት ተቋም ማለት እኮ ነው። መንግስት ማለት ስምምነት ሲፈርም ተቋማዊ አመለካከት አካሄድ የሚከተል የሚደረጉ ድርድሮች የሚደረጉ ስምምነቶች ኦፊሻል የሆኑ ናቸው። ምንድን ነው የኛና ዩኤኢ ስምምነት? ወደዚህ አይተነው እናውቃለን? ምንድን ነው እየተጠቀምን ያለ ነው? አንድ ነገር መርምሩ እስቲ። ባለፉት 7 ዓመት አይደለ አብይ ከመጣ ወዲህ ዩኤኢ በ10 ቢሊዮን ዶላር ኢትዮጵያ ላይ አውጥቻለሁ ትላለች። ከነሱ የሰማሁትን ነው። it's not propaganda. where did they invest that money? እስቲ የሰሩልን መንገድ እኔ እስቲ እነሱ የገነቡትን ፋብሪካ እንየው። where is that? አንድ እዚህ የለጋሃር ፕሮጀክት ብሎ አንድ ጊዜ በጣም ያሞቁታለች። አንድ ቢልዲንግ ብቻ ነች ያለቀችው። ከዛ በዛ ጊዜ ውስጥ የኛ ሀገር ነጋዴዎች ማዕት የአፓርትመንት ኮምፕሌክሶች ሰርተዋል። ሶ ዲሉ አብይን የሚደግፉት የኢትዮጵያን መንግስት ለመደገፍ አይደለም። እኔ በተደጋጋሚ ይሄ ግንኙነት ስቴት ቱ ስቴት ይሁን የአብይ ሊደርሺፕ ስታይል በጣም ተመችቷቸዋል። ምክንያቱም የሽፍተኝነት ሀገራዊና ተቋማዊ ሳይሆን ግለሰባዊ ነው። ለምሳሌ ሲሄድ ውጭ ጉዳይ ሚኒስትሩን ይዞ አይሄድም፣ ተቋምን ይዞ አይሄድም። እሱ የሚያደርገውን ነገር ሌሎች ተቋማት አያውቁትም። ምን ስምምነት እንዳላቸው አያውቁትም።
he is exactly the kind of leader they want to cultivate በየቦታው በየክልሉ በየቦታው የሚያደርጓቸው አማጺያን ወይም ደግሞ በነገ የሚደግፉት አማጺም እኮ አይዲዮሎጂካሊ ድሪቨን አይደለም ማወቅ ያለብን የሚደግፉት አማጺ ምን አይነት መሰለ ሪሶርስ ኤክስትራክሽን ላይ ፎከስ ያደረገ በያዘው አካባቢ ላይ መንግስት አቋቁሞ የጤና ተቋም መንገድ ተቋም አድርጎ ሀገር ገንጥሎ ሀገር የመገንባት ጊዜ ስጠኝ ይሄን ኤክስፔሪየንስ ከዚህ የነበሩ አማጺያን ወይ የማከላዊ መንግስትን ገልብጠው የማከላዊ መንግስት መሆን የሚፈልጉ ናቸው ወይ ደግሞ የአንድን ሀገር የተወሰነ ክልል ገንጥለው አዲስ ሀገር ለመገንባት ይፈልጉ ናቸው these are both nation building rebels የኔሽን ቢልዲንግ ኦብጀክቲቭ ያላቸው አማጺያን ናቸው አሁን ግን እነሱ የሚደግፏቸው የተወሰነ ቴሪቶሪን ይይዙና እዛ አካባቢ ያለን ማዕድን እዛ አካባቢ ያለን የግብርና የመሬት ለኢሚሬቶቹ አሳልፈው የሚሰጡ ናቸው እነዚህ ኃይሎች ሉዓላዊ እንሁን ብለው ሲሄዱ ራሱ አይደግፏቸውም ምክንያቱም ሉዓላዊነት ካገኙ ዋጋቸውን ከፍ ያደርጋሉ ማለት ነው የመደራደሪያ አቅማቸውን ከፍ ያደርጋሉ ማለት ነው እና ለምሳሌ አሁን ኢሚሬት ላይ ጊዜ ከሶማሊላንድ ጋር ግንኙነት ነበራት ማለት አሜሪካም ንጉሱን ሲደግፍ it was an institutional arrangement በኢህአዴግ ጊዜ ራሱ ብንወስድ መለስ ቻይናና አሜሪካን ሲያጫውት